የሚል ልጅ አይደለም። ገባ የራሱን ነገር ብቻ ነው ፎከስ አድርጎ የሚሰራው ጆን ዳንኤል እና ይሄ እኔም ጆን በጣም ይመቸኛል። ሲሳሳትም በአደባባይ ነው የሚሳሳተው። አይ እንትን ለመምሰል አይሞክርም። ፐርፌክት ለመምሰል ምናምን አይሞክርም። እሱ ነው እኮ ማለት እና ይሰማል ደግሞ ጆን ዳንኤል ይሰማል። ገባ ይረዳል። ጎበዝ ነው፣ ፈኒ ነው፣ ጨዋታ ይችላል። ቅን ልጅ ነው። ደግሞ ስማርት ነው። እሱ ደስ ይለኛል። ከዛ ውጭ ግን ያንኛው ግን ሽሩድ ነው። መብረቁ ፎሎ መልስላት ለሊሊ በላይ የኔ ወዳጅ ናት። ሊሊ በላይ ፎሎ መልስላት። እሺ ይሄ ሽመልስ መከተው ነው ደፍጥጦ የሚባል ሰውዬ ሌላ ቦታ ላይ ትንሽ አረም አድርገው ነበር። እባክህ ዝናብ አልጣለም እንዴ? ይሄ ለአባትህን ጎሮ አታርስም እንዴ? አይበቃህም? ረስኪ ዝናብ ጣልጣል አድርጓል። ምን እያለ ነው? በሮች ከሌሉ ይገዛላል። ተከፍሏል። አትሳደብ። እዚህ ቤት እኮ እኛ ስድብ አንቀበልም ጋይስ። እዚህ ቤት ስድብ አንቀበልም። አይ መብረቁ አልተረዱም። አንዳንድ ጊዜም እንደተረዱ እኔ አሁን የሆነ ነገር ዝም ብለን አንወስድም። እናንተ ከኋላ አንደኛ የተከሰሱትም ለመጉዳት አንሄድም። ሰው ተከሳሽም ተከሳሽም እኩል መብት መሰጠት አለበት። እኩል መታየት አለበት አይደል እንዴ? እና እኩል አናግረው ሁሉን ነገር ካየ በኋላ ነው መፍረድ ያለብህ። ሰዎች ግን እንደዛ አይደለም የሚያደርጉት። አብዛኛው ሰው ልክ የሆነ ነገር በተከፈለው ነው የሚለፈልፈው። ለዚህ ነው አንዳንዴ እኔንም አንተንም ሲያዩ የሆኑ ሰዎች ተከሰዋል ብለው እንዴ ከሳሾች ከሌሉኛ ምን እናደርገዋለን? ከሳሾች ከፈረጠጡ ይቅርታ ጠይቀው ከፈረጠጡ አንድ ባዕድ ከባለቤቱ በላይ የሚያውቅ ቡዳ ነው ይባል የለ። ያ አሁን ምናልባት ዩዳብ ይሄን ነገር ከዚህ በፊት አይተው የማያውቁ ሰዎች ካልሆኑ በስተቀር ይኸውልህ ሶሻል ሚዲያ ላይ ለእውነት እቆማለሁ የሚል ግለሰብ ልክ እንደኔና እንዳንተ ነው መሆን ያለበት። ያው አሉ ሌሎችም ለምን መሰለህ እንደኔ ብዬ ስጠቅስልህ እዚህ ሶሻል ሚዲያ ላይ ጓደኛ ለመያዝ አንሞክርም። አንደኛ፣ ሁለተኛ የግል ስራ ከሆነ ሰው ጋር ሼር ማድረግ አንፈልግም። ኦሬዲ እኔ ብቸኛ ነኝ ሶሻል ሚዲያ ላይ ይሄን ነገር ባደርግ ይቀየምብኛል የምለው ሰው የለም። ለሐቅ ከሆነ አፈርጥለታለሁ፣ ተጠያቂ አደርገዋለሁ። ገባ አይደለ? ሁሌም ብቸኛ ከሆንክ ለፍትህ መቆም ትችላለህ። ገብቷል? እዚህ ሶሻል ሚዲያ ላይ ማለት ነው። አንተ ነገ ጧት ከእንትና ጋር እኔ ጋር አይመጣም፣ ነገ እንደዚህ ውስጥ ለውስጥ ተገናኝተን እንደዚህ ብሎ ይቅር ይለዋል ምናምን የምትለው ግለሰብ ስለሌለ ማንኛውም ተከሶ የመጣ አካልን ትከሳለህ። ገባ? ያለ ምንም ጥርጥር። ግን ጓደኝነት ካለ ከሱ ጋር አብረህ የምትውል ከሆነ በውስጥ ሌላ ሪሌሽንሺፕ ካለ ሚዲያ ላይ አሳልፈህ መስጠት ይከብዳል። ምንም ጥያቄ የለውም። ገብቶሃል አይደለ? ሁለተኛ መረጃ ይፈልጋል፣ ጊዜ ይፈልጋል ለመክሰስ። ወላሂ ነው እውነቱን ለማወቅ በጣም ያለፋል። የአንድን ግለሰብ ሀቅ ለማወቅ በጣም ትጥራለህ። ትዕግስት ያስፈልጋል። በውስጥ ታወራለህ፣ መረጃ ትሰበስባለህ፣ ታመሳክራለህ፣ ታዳምጣለህ። ጥረት ይፈልጋልና ከፈለክ መክሰስ እንችላለን በሶሻል ሚዲያ በመረጃና በማስረጃ ሳይድ ሳኒት ምኖች ተከሳሽ ሞልቶ የለ አስረክበ እንዴ? ችግሩ እኮ ከሳሾቹስ እንዴ? ከሳሽም ተከሳሽም ነው። እኔ ጋር ያለውን ዛሬ ስንት ሶስተኛ ወር ያስቆጥሯል። ወንተራ ያልደረሳቸው ነገ እያልኩ ዝም ያልኳቸው። ያ ግን እስከ መጨረሻው ማይሄዱ ከሆነ ምንድነው ፖይንቱ? የመሐሌትን ጉዳይ ነው የምትለው? የመሐሌት ጉዳይ ብቻ እኮ ነው እዚህ ነገር ላይ ሳይቋጭ እዚህ መሀል ላይ ወገቡ ተቆርጦ የቀረው። ምክንያቱም እሷ ከሀገር ውጭ መሆኗ። ሌላው ተከሳሽ እኮ እዚሁ ዱባይ ያሉ ናቸው። ያው እነዚህ ምስኪን የአረብ ሀገራቶቻችን አሉ በደላላ ስም የሚባሉ። ደላላ ደግሞ ነፍን ያለው ወይጋ። የሚገርም ነገር እዚህ ሶሻል ሚዲያ ላይ የምታውቃቸው ማለት ነው ስራቸው ድለላ መሆኑን የማታውቅ በገዛ በምናምን የሚተባበሩ በሃይማኖት ጭንብል ውስጥ ያሉ በድለላ ያስኳቸዋሉ። በውስጥ በቅርብ ማውጣቸው ማለት ነው። ደላላው ነው የሰው ገንዘብ ይበሉ። የሚገርም ተበልቻለሁ ያለችው ልጅ
ብቻ ላይ መረጃ ከወሰድኩ አንዳንዴ በቂ ይሆናል። እነሱን ለመጠየቅ ግዴታ ያልሆነብህ የድምጽ አነጋገሩ፣ ርሲቱ፣ ፎቶ፣ ስልክ ቁጥሩ፣ የተጻጻፋቸውን ጽሁፍ ስትቀበል ከሱ ምንም መጠየቅ አያስፈልግም። አብልተህ መክሰስ ብቻ ነው። ለምን አባብለ ነው ብሯን የበላው እና አሉ ሰሞኑን የሚወጡ አስፈላጊ ከሆነ እንተጋገዛለን በዚህ። አረ ምንም ችግር የለም። ምን ማድረግ አለብን ግን በጣም ቢቻል ዱባይ ያሉትም ቢታረቁና ሰላም ፈጥረው ይሄ ትርኪ ምርኪ ውስጥ ባይገቡ። አንዳንዶች በጣም ብዙ ነገር ይሰራሉ። ጀስት እዚህ አደባባይ ላይ አንደበታቸውን መቆጣጠር ስለማይችሉ ተረዳኝ። አሁን መሲ ብሪስቶን ኃይለ ቃል ትጠቀማለች ኃይለኛ ምናምን ስለሆነች ነው እንጂ የራሷን ኑሮ እየኖረች አለች። ስትገባ ከተለውጣ ቢዝነሷን እያሯሯጠች ነው ያለችው። ግን እዛ አካባቢ አንደኛው ሰው እንትን ለመለወጥ ሙከራ ሲያሳይ የሆነ መጓተት ነገር አለ። ይቀናናሉ ምን ይላሉና ሙኒትን ብዙ ሰው ትረዳለች። ግን አተ ሴም ታም ደግሞ ይሄ የህገ ወደላላው ደግሞ ከባድ ነው። ያ እንትን ማለት አለበት። ምን ማለት አለበት? እንደዚህ ቀላል አይደለም፣ እንደሚወራው አይደለም። ዝም ብለህ እዚህ ገወጥ ምናምን ብለህ የምታስተካክለው ነገር አይደለም። ሰላም ስንድራላ እንዴት ነሽ? ተረዳኝ። ላይክ በጣም ዲፕ የሆነ እንትን አለው።